ዶክተር እንዴት ነህ? ቢሮ አንተና ባለቤትህን ፈልጊያችሁ ነበር። ምን ነው ዶክተር በሰላም ነው? አዲስ ዜና አለ። እሱን ላበስራችሁ ነው። ከቻላችሁ ቢሮ ነው፣ ጠብቃችኋለሁ። እሺ ዶክተር፣ ለባለቤቴ ልንገራትና እመጣለሁ። ምን አለ? እሺ አለ? አዎ እሺ ብሏል። ዛሬ እንድትመጡ ስለነገርኩት ቀደም ቢሮ መገኘት ይኖርብኛል። እሱ ነው ዶክተር። አንሹ። ሄሎ አባቴ። እንደዚህ ብለሽ ከጠራሽኝ በጣም ቆይሽ እና አስደነግጥሽ። አይ ዛሬ ውስጤን በጣም ደስ ብሎታል። ከዚህ በኋላ ሁሌ አባቴ ነው ምልክ። ምን ተገኘ? ለማንኛውም ዶክተር ፈልጎን ነው ዛሬ እንድንመጣ ጠርቶናል። የት ነሽ? መጥቼ ልውሰድሽ። ሰፈር አካባቢ ነኝ፣ ካፌ። እሺ መጣሁ። አብረው ሆኖ ድራማ መስራት ምን አስፈልገ? ዶክተር ቶሎ በቃ ሄድ፣ መጣሁ ብሎኛል። እሺ በቃ እዛው ጠብቃችኋለሁ። ስንቱን አሳለፍነው እንዴ ከመቼው ደረስክ? እዚህ ነበርክ እንዴ? አይ አጋጣሚ ዶክተር ሲደውል እዚህ አካባቢ ነበር። አሁን እንነሳ፣ በቃ ቶሎ እንድንመጣ ነገረኝ። እሺ በቃ ዶክተር ምን ተፈጥሮ ነው እንደዚህ አፋጥን ይፈልግ? ሰሞኑን አንዳንድ የሚያጠራጥሩ ምልክቶች ባለቤት ላይ ያየን ስለነበር ምርመራ አድርገንላታል። ምን አይነት ምርመራ? ከዚሁ ከእናንተ ኬዝ ጋር በተያያዘ። ዶክተር ተስፋ ያለው ነገር ብቻ ንገረኝ። ልጅ ያለ መውለድ ባለቤቴን ትልቅ ችግር ውስጥ ከቷታል። እረዳችኋለሁ። አሁን እንደሌላው ጊዜ ተስፋ የሚያስቆርጥ ነገር አይደለም። እንኳን ደስ ያላችሁ። ባለቤት ነፍሰ ጡር ነች። ምን ዶክተር? እኔ አላምንም። ያው ተጨማሪ ምርመራዎችን ማድረግ አለብን። ተመልሰሽ ትመጫለሽ። በድጋሚ እንኳን ደስ ያላችሁ። እቴ ጉድንኩልሽ። ምንድነው ችግር አለ? ተረጋግተሽ አውሪኝ። ማመን አልቻልኩም። ፍቅረኛሽ ምን ሆነ? ምን? አይዞሽ ሙሽሪታ